እንደ እስስት እኮ ነው የምትገለባበጠው አራበት ብዬ ነው እንጂ የምሰራው እኔ ይሁኝ ለማለት ነው እንዴ ቆይ የምን እውነት ነው የምንናገረው ማንነት ነው የምታሳያው ማንነት ከዚህ በላይ የካሜራና ቤት ውስጥ ያለው ማንነት ሌላ ነው አልሐምዱሊላህ ምስጋና ላንተ السلام عليكم ورحمة الله وبركاته فاميلياتن እንዴት ናችሁ አለንላችሁ አልহামዱሊላህ ረብል ዓለሚን 2026 እኮ ገባን እንኳንም ገባን በጋራም እንኳን ገባን አልহামዱሊላህ ረብል ዓለሚን ለገባ ነው ነገር ግን ምንድነው እዚህ ጋር ብሬክፋስት አዘጋጅቼ ለተንኮል ከቤት ወጣሁኝ ማለት ነው ለ2026 እንኳን አብሮ አደረሰን እንለና ቴንኪው እንላችኋለን አውዲየንሳችንን ብለን አውራንና ከባሉኳ ጋር እንደምታውቁት ያው የሰው ልጅ ያላመሰገን አላህን አያመሰግንምና ብለን ከዛ ተነጋገርንና እኔ ደግሞ የሆነች ቁርስ አዘጋጅኝና አሁን ምን አሰብኩ መሰላችሁ ያው በመሃል መጠያየቃችን የማይቀር ነው እንዴ ነው 2026 ላይ እቅድሽ ምናምን መባላችን አይቀርም እንግዲህ እሱ ሐሳቡን ስናጋር እኔ በተቃራኒው በጣም መጥፎ የሆነ ሲጀመር ካሜራ ፊት ለፊት ነው የምታስመስለው ምን አድርገህ ታውቃለህ አታስመስል ቢያንስ በ2026 ዓመተ ምህረት ላይ ማንነት ለማሳየት መሞከር አለበት ካሜራ ላይና እቤት አንድ አይደለህም ብዬ እርር ላረገው ፈልጋለሁ ባሌ ግን በፍጹም እኔ ከምናገረው ነገር ደሙ ነፃ ነው አልহামዱሊላህ ረብል ዓለሚን ደቀ ካሜራ ላይ እንደምታዩት ነው እሱ ምንም እኔ ግን አሁን እዚህ ጋር በጣም አሽቃብጬ በጣም ዋሽቼ ያለለው ማንነት ነው የምሰጠው በጣም እየደበረኝ ነው ግን ሌው እስቲ ምን ችግር አለው እዚህ ጋር ቺኛው እዚህ ውስጥ ገባችና ሌው ግን ምን ችግር አለው እና እንደዛ አደርጋለሁ አላህ ይቅር ይበለኝ ጀስት ለማዝናናት እናንተ ለማዝናናት እሱንም ለማዝናናት ነው እና እስከ መጨረሻው ከኔ ጋር ሆኑ ሐሳባችሁን ጻፉልን የብሬክፋስቴን ታያላችሁ እንበላለን ምናምን እወዳችኋለሁ አከብራችኋለሁ ስለማወዳችሁ ስለማከብራችሁ ላዝናና ብዬ ነው እንግዲህ የመጣሁት ሌላ ምንም አይነት ተንኮል የለብኝም ሌላ ምንም አይነት አልহামዱሊላህ ረብል ዓለሚን በማንነቱ የሚኮራ ባሌን በጣም ነው ማከብረው ማንነቱን በጣም ነው የሚወድለት ያው አንዳንዴ ውሸት አለ አይደለ ከኋላው አይደለ አጠገቡ ሆኜ ስለማውራ ከኛ ጋር ሁሉ እንዳይረዝምባችሁ ወደ ቤት እንሂድ አሁን ለላንዴ እኮ ቆይ እንደ ሰላም ብለሃቸው ምናምን ቢሆን አይበጆትም ወደዚህ አስጠጋን እሺ እዚህ ጋር እኔ ጋር ወደዚህ ወደ እኔ ቢቀርብ ጥሩ ነው ይሻላል እሺ ቤት ተበላ ይበላል ቤተሰቦቻችን አሰላሙ አለይኩም ወላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ እንደምን አላችሁ ጅርጅርተኒ እኛ ዳና ነን አልহামዱሊላህ ረብል ዓለሚን እንግዲህ ስንት ደርሰናል 2026 አቤት 2026 እንዴት እንደፈጠነ ሃይ እናንተ ልንገራችሁ እንዲያረኩት ማለት ነው እቤት ያለችውን ነገር ጨማምሬ ነው እንዲያረኩት ለምን እንዳረኩኝ ታውቃላችሁ በቃ እኔ ቢያንስ ማለት ነው በ2026 የማዘጋጃቸው የምግብ አይነቶች ለቤተሰቦቼ ለልጆቼ ለውዱ ባሌ በቃ ለየት ባለ መልኩ ማድረግ ፈለኩኝ በቃ ምንድነው በጧቱ ኦሬንጅ እዚህ ጋር አይደለም በቃ እኔ የራሴ አለ አይደለ መፍጠር ስለፈለኩኝ ነውና ይሄው ብሬክፋስታችን በእነዚህ ነው የሚጀመረው ዛሬ በቃ እኔ እንደዚህ ልቀበል አሰብኩኝ 26 በነገራችን ላይ 2026 የሰላም የጤና የእድገት እንዲሆንልን ባልና ሚስት የሚዋደዱበት አባትና ልጅ የሚከባበሩበት አንዴ ማንኪያ ላምጣና አዋራችሁ ማንኪያ ይዤ መጣሁ ልጅ አባቱን አክብሮ ሴት ልጅ እናቷን አክብራ ቤተሰብ ለቤተሰብ እየኖረ አብሮ ተጋግዞ አብሮ አስቆ አብሮ ሰርቶ አብሮ ተለውጦ የሚታይበት አመት እንዲሆንልን
ለምሳሌ 20 የነበረው ሰው 2026 ሲሆን 21 ይሆናል። ስለዚህ አላህ እድሜና ጤና ሰጥቶን በየአመቱ እንዲሁ አዲስ አመት የምናይበት እድል እንዲሰጠን አላህን እንለምነዋለን። እናንተም ደግሞ ለምታከብሩ አዲስ አመትን ለምታከብሩ ሰዎች እንኳን ለአዲስ አመት አደረሳችሁ፣ እንኳን አደረሰሽ። አቤት ጨዋቱ ልዩ እና ቁርሴ ምናምን የቀመስኩት ዋይ ነው። በጣም ነው ደስ የሚለው። እናንተ ማሻአላህ ደስ የሚል እንትን ነው፣ ቁርስ ነው። እንደዚህ ደስ ይላል። ለእነሱም ስጫቸው ደግሞ። ቆይ ቢስሚላህ እንዴ ቆይ እኔም ቆይ ምን ነው አሁን ደግሞ ሹካ ረስቼ መጣሁ። እንብላ አይባልም እንዴ? ቆይ ተረጋጋ። ዋው እኔ ምን ማለት ነው? ቆይ ሳትበላ ቆይ ኦኬ ለልጆች ልስጣቸው። ቆይ አትስጣቸው። እኔ ምን ማለት ነው? እስቲ 2026 ላይ ያንተ እቅድ ቆይ በእጅ ምንድን ነው? በእጅ አትሄዳን እንዴ የበላን እናውራ እንጂ አይደለም 2026 ማለት ነው። እስቲ እቅዶችን ንገረኝ። አዎ ያንተን እቅድ ወይ እቅድን ተናገራ። ምንድነው እንደዛ? መጀመሪያ መብላት እውነቱን አሁን እሺ እውነት እንግዲህ የ2026 እቅዴ ያው ሰው ብዙ ነገር ያቅዳል። እኔ እቅድ አንደኛ ቤተሰቦችን ማገልገል አንደኛው እሱ ነው። ምክንያቱም ቤተሰብ ካለ ሁሉ ነገር አለ። ፕሬዝዳንት ከሆንሽ ጠቅላይ ሚኒስትር ከሆንሽ የትኛውም ሰው ይሁን ከሆንሽ ቤተሰቦችሽን ማስተዳደር ከቻልሽ ሌላው ቀላል ነው። ሀገር ማስተዳደር ትችያለሽ። እሺ ሌላ ነገር ቀጥላ ምንድነው አንዱ ላይ ብቻ የምታድረው? ምንድነው አንቺ ጧጧ የሚያደርግሽ እንዴ? 2026 እሺ ቤተሰቦችን ማገልገል። እሺ ሌላውን ቀጥልበት። ምን አይነት ስለዚህ 2026 አንደኛ ቤተሰቦችን ማገልገል፣ እነሱ የሚፈልጉትን ነገር ማድረግ በቃ አለ ልጆችን የሚዝናኑበት ቦታ መውሰድ አንድ በል። ሁለተኛ ይሄ የምንሰራው ነገር አለ አይደል? የሚዲያው ነገር እሱን ጠንክረን አንቺን አግዤሽ ያው ሞር አንቺ ምሰሪው አንቺ ነሽ፣ ኤዲት የምታደርጊው አንቺ ነሽ። እሱን በተቻለኝ መጠን ሰዓቱን እንደምንም አድርጌ ኤክስኪዩዝ አድርጌ እሱን ነገር አንቺ ማገዝ፣ በጥሩ ስራ መምጣት፣ ሰውን በሚያስተምር መልኩ ከሰዎች በተለየ መልኩ አሪፍ አድርገን የመሰራት እቅድ ሁለተኛ እሱ ነው። ሶስተኛው ደግሞ ጠንክሬ በመስራት ስራዬን የሚሰራው ስራ አለ። እሱን ጠንክሬ በመስራት ለቤተሰቦችን ለራስም ለሁላችንም አሪፍ ነገር መስራት ማድረግ፣ በቃ የምትፈልጉትን ነገር ለእናንተ ማድረግ። የኔ ፕላን እናንተን ማስደሰት ነው። 2026 ቤተሰቦችን ማስደሰት ከቻልኩኝ ሁሉንም ማድረግ እችላለሁ ማለት ነው። አንዳንድ ጊዜ ማለት ነው ምን እንዳለ ታውቃለህ? አሁን ይሄ አመት ተቀየረ አይደለ? አመት 2025 ወደ 26 ተቀየረ። ከ2025 ወደ 26 ተቀየረ። ቢያንስ ማለት ነው አንድ ሰው ኤቭሪ ይር ዘሴም እንደማይሆን ማንነቱን እውነታውን እኮ ማውጣት አለበት። አንዳንድ ጊዜ እውነታውን እኮ መናገር አለበት። ሟች እኮ ነን። ለምን ሁሌ ማስመሰል፣ ሁሌ መዋሸት? በቃ ሌላ ቦታ ሌላ ቦታ ሌላ ለምን አስፈለገ? 2-3 ማንነት ይዞ መኖር ጥሩ ነው? ጥሩ አይደለም። እንደዛ የሚያደርጉ ሰዎች ካሉ ደግሞ አይደለም እኔ እያወራ ያለው ስለኔና ስላንተ መሰለኝ፣ ስፔሻሊ ስላንተ እና እኔና አንቺ የምን ውሸት ማንነት ነው? ማንነትን ለምን አትናገርም? ሁሌ በቃ ትደብቃለህ። ሚዲያ ላይ ሌላ፣ እቤት ሌላ፣ እኔ ጋር ሌላ፣ ደጅ ውጭ ስትወጣ ሰዎች ጋር ሌላ። ለምንድን ነው ማንነትህን የማትናገረው? በቃ ደጋገምክ እኮ ማንም የጠየቀ ነገር የለም። 2026 ፕላንን እኮ ነው የጠየቀኝ እኮ። ቆይ 2026 ያንተ ፕላን ምንድነው አልኩ። ቤተሰቦቼን ልጆቼን ምን አስደጋገመ? ስለዚህ የራስህ የምታውቀው የሆነ ነገር አለህ ማለት ነው። ገባ? እና ከቤተሰብ ውጭ ምን አለ? ምንም ስለማታረግ አይደለ እንዴ? 10 ደጋግመህ ቤተሰቦቼን አሁን ይሄ ስልክ ብዘጋ ወይ ይሄ ካሜራ ቢዘጋ እኮ አንተ ሌላ ሰው ነህ ማለት ነው። ለምንድን ነው እውነተኛ ማንነትህን የማትናገረው? ለምንድን ነው እንትን የምትለው? እንደዳላነሽ ውሸት ጥሩ እኮ አይደለም። ለምን ነው የምትዋሸው? እዚህ ጋር ሌላ እየሰራ እዚህ ጋር ሌላ መሆን ጥሩ እኮ አይደለም። ለምን ሆነሽ ምስተው እኮ ነው ሌላ ያንኩት። እስቲ ትእዛዝ ቢያንስ 2026 ላይ ማንነትህን እውነተኛ ማንነትህን አሳያቸው በቃ። ካልሆነ ደግሞ እናቁሙ። ይሄ የሚዲያ ስላ በአጠቃላይ እናቁሙ፣ ይቁም።
እኔ እኮ እናንተ የሚያስደስተው ለሚዲያ ብዬ አይደለም ለራሴ ብዬ ነው የምን ለሚዲያ አረባክ እንዴ ልክ ካሜራ ሲደቀና አይደለ እንዴ የምትስቀው ካሜራ ሲደቀና አይደለ እንዴ ከኔ ጋር የምትጫወተው ከልጆች ጋር የምትጫወተው ያምሻል እንዴ ስለዚህ የምትኖረው ለካሜራ ነው እንጂ ለራስህ አይደለም አረ ለራስሽ እውነት ተናገሪ ምንድነው እኔ የምን እውነት ነው የምናገረው ይሄ እውነቱን እኮ ተናግሬያለሁ አንተ ነህ እንጂ ዳርዳር የምትሄደው ባልምግቡን ቁጭ አድርግና መጀመሪያ እንዲ ነበርኩኝ ለዛ ደግሞ እናንተ ይቅርታ አድርጉልኝ ፈጣሪ ይቅር ይበለኝ ከዚህ በቀራ ማንነቴን ለማስተካከል እሰራለሁ ብትል ይሻላል በቃ ሁሌ ጥሩ እኮ አይደለም ዋሸት እኮ ጥሩ እኮ አይደለም እድሜ እየጨመረ ነው የምትሄደው ቆይ የምን እውነት ነው የምንናገረው ማንነት ነው የምታሳየው ማንነቴ ከዚህ በላይ የካሜራና ቤት ውስጥ ያለው ማንነት ሌላ ነው ሲጀመር አንተ እዚህ ጋር ሁለት ማንነት ይዘህ ነው የምትኖረው ካሜራ ላይ ሪከርድ የሚደረገው አባቡ ሌላ እቤት የምኖረው አባቡ ሌላ ያማታል እንደ እቺ ልጅ ምንም የሚያማኝ ነገር የለም እሺ ማንነቴ ምን አይነት ነው ነገራቸው ታውቃለህ እኮ ኖ አንቺ እስቲ ምንድነው አንቺ ስለኔ አሁን አንተ ማንነትህን አታውቅም ሁሌም ብትቆጣ ሁሌ ነጭናጫ ፊትን ኮስ አድርገህ የምትቀመጥ ሰውዬ አይደለ እንዴ ለሚስት እንኳን ጊዜ አሰጣጥም ለልጆቹ እንኳን ጊዜ አሰጣጥም ከጧት እስከ ማታ እኔ ነኝ ከነሱ ጋር መከራዬን የምበለው የሆነ ሰዓት ትወጣለህ ትመጣለህ ፊትን ኮስ አድርገህ ተዘብዝበህ ሶፋ ላይ ትቀመጣለህ ከዛ ደግሞ የሆነ ሰዓት ነገር ከጠፋ ይሄ ጠፋ እሪ ያዙኝ ልቀቁኝ እንደው እስቲ እንጫወትና እንዲን የለም አንተ ጋር ካሜራ ላይ ግን እንዳንተ የሚጫወት እንዳንተ ኮክ የሚያረግ እንዳንተ በቃ እንዳንተ ጻድቅ የሆነ ሰው የለም ካሜራ ላይ ያልለ እቤት ሌላ ለምንድን ነው ሁለት ማንነት እኮ ጥሩ አይደለም ለምንድን ነው እውነቱን የማትነግራቸው እስከመቼ ነው ይሄን ነገር ይዘህ የምትኖረው ቆይ የሌለኝ ማንነት ከየት ነው የሚያመጣው እኔ አሁን የነገርኩ ማለት ነው አሁን የነገርሽኝ ማንነት እኮ ከየት እንዳመጣሽው አንቺ ነሽ የራስህ ማንነት እኮ ነው የነገርኩ እኔ እስከ ዛሬ ዝም ያልኩት ከዛሬ ነገ ይቀየራል ብዬ ነው ምንም ለውጥ አላየሁም ቢያንስ በዚህ አመት ይሄንን ነገር አንፖስተውም ምክንያቱም ጥሩ አይደለም እኔ አንተ የባሌን ገመና ማውጣት አልፈልግም ይሄን እየነገርኩ ያለሁት ይቀመጥ ለስትሪ የሆነ ቀን ተቀይረ ከፍቼልህ እንዲያወርተን እኮ ነው እንደዚህ ይኸውልሽ አንድ ነገር ልንገርሽ አንድ ነገር የለም ዝም ብለሽ የሌለውን ነገር አምጥተሽ መናገሩ ላንቺም ጥሩ አይደለም እኔ እኮ እውነታውን ነው እየተናገርኩ ያለው እያወራሁኝ እኮ ነው ፍቅር ብዬ ስጠራ ራሱ በቃ ከዚህ ቀን ራሱ ብዙ ነገር ትማራለህ ብዙ ነገር ትለምዳለህ ኧረ አበዛሽው እያወራሁ ግን ምንም እየተረዳ ምንም እየተማርክ ምንም እየተቀየርክ አይደለም እዚህ ጋር ምንድነው ምን ዘጋለሁ ምን ያደርግ ብዘጋ ባዘጋ እውነቱን ልንገርህ ብዬ እኮ ነው ቀንዲ እስከመቼ ነው ይዤ መቀመጠው እንዴ እስከመቼ ምክንያቱም ወደ መጥፎ መንገድ እንድትሄድ እየደገፍኩ ነው እንጂ ወደ ጥሩ እንድትሄድ እየደገፍኩ አይደለም ማለት እኮ ነው ይሄ ማለት እንደዛ ነው አስበው ከየት ያመጣሽ ውሸት ነው ይሄ ምንም ውሸት እኮ አይደለም ማንነትህን እኔ ነገርኩ ለምን ነው አትማት እኮ የፈጠራ ወሬ ነው ከየት አምጥተሽ ነው ምን ነው የፈጠራ ወሬ እንዴ ያንተን የካሜራ ማንነትና እቤት ውስጥ ያለው ማንነትን መናገር ነው ፈጠራ እሱ ነው ቆይ ፈጠራው ቆይ እኔ ከመቼ ሰው እኮ የሚኖረው ለሰው ላውራ ምንድነው አይደለም እውነቱን ልንገርህ ለምን ትቆጣለህ ታዲያ የምታውቀው ነገር ስላለ አይደለም የምትቆጣው ይኸውልህ ሰው የሚኖረው ለራሱ ነው በራሱ ለሰው ልጅ አይኖርም 100,000 1 ሚሊዮን ቢሊዮን ሰው ራሱ ባይ ህይወትን አይኖርልህም አረስቲ ላውራበት ምንድነው የምታወራው ልንገርህና ይሄን ነገር ሪከርድ አድርገን እናስቀምጥ የምታወራው ነገር ቢኖር እኮ ጥሩ ነው ምንድነው የምታወራው ልንገርህና ስራ እስቲ ማንነት ላይ ስራ በቃ እየጠየቅሽኝ አይደል እንዴ እንዴት አድርጌ ልመልስልሽ እሺ መልስልኝ እሺ ንገረኝ እሺ የሚያስወራት ምግብ በልታለች እንዴ እቺ ልጅ እውነቱን አሁን ያወራን ያለው ስለዚህ እሺ እኔ ላውራ አሁን አዳምጪ ዝም በይ እሺ ንገረኝ እሺ አንደኛ እኔ ሌላ የተለየ ማንነት የለኝም የምታውቂው ማንነት ነው ከኔ ውጪ ሌላ ሰው የምታውቂው ካለ ንገሪኝ እንደዛ አይነት ማንነት ያለው ሰው የምታውቂ ከሆነ አሁን ንገሪኝ አሁንም የምታውቂው ስለዚህ እኮ አይደለም ያወራን ያለው ስላንተ ነው ነጃ እሺ ምንድነው ያመጣሽው ማንነት ከየት ያመጣሽው ማንነት ነው የማን ማንነት የራስን የነገርኩህ እኮ እንዴ ከኔ ውጪ እዚህ ቤት ምኖረው ሰው አለ ለምን ነው ማተከለ ከኔ ውጪ የምታውቂው ሰው አለ ራስን ነው እየተናገርኩት ነው ተምታብቶብሻል ምንም የተምታታብኝ ነገር ራስን ስለራስ አይነት ሰው አይደለም ስለራስ ነው የነገርኩህ ኦኬ እንደዛ አይነት ሰው ነው አልሽ አይደል ችግር የለም በቃ ይሁንልሽ ግን እንደዚህ አይነት ውርደት ከየት ያመጣው ውሸት እኮ ነው ዝም ብለሽ ማዋሸት ነው እንደ ስራሽ እኔ ምንም አይነት የውሸት ነገር ባክሽን በይ
ለምንድን ነው ቆይ በቃ አሁን በአዲስ አመት በጠዋት ገና በጠዋት እኔ በኔ ቤቱ አምሮ እስቲ እንደው ይሄ ፍሩት ያሳመርሽው እኮ በውሸት አሳመርሽው እንዴ ይሄ ሁሉ እኮ የተሞላ በውሸት ነው ማለት ነው ይሄን ስንበላ ያን ማንነትን እዛ ጋር ጥለ በንጹህ በቃ ሚዲያ ላይ እንዳለው አባቡ ሆነን እንድንበላ ነው እኔ እንደዚህ አይነት ጫወታ አለው እንደዚህ አይነት ጫወታ የምን ጫወታ ነው ቆይ ለምንድን ነው እውነትን የምትሸሸው እስከ መቼ ነው የምትሸሸው ለምን አስፈለገ ቆይ ምን ሆነሻል እኔ ምን ማለት ነው እውነት ከየት ነው የሚያመጣው ልጅቷ ምን ሆናለች አትካድ ጥሩ አይደለም እንዴ ለሰው እኮ አይኖርም እንዴ አሁን እኔ አንተን ችዬህ ባልኖር ማመቱ ነው ካንተ ጋር የሚሆነው ይሄ እኮ ሶሻል ሚዲያ ላይ የሚያሰው እኮ እዛ ጋር ሆኖ አጨብጫቢ ወይ የኔ ንጉስ ነው ራሱ እንደዛ ቢሆን የኔ እስቲ ዝም በይ ኧረ ዝም በይ እኔ እኮ በቃ ምን ያስዋታ ይኸውልሽ ለምን እንደምትክድ እኮ የኔ አመል የኔ ማንነቱ እንኳን እንደዛ ቢሆን እኔን ለመቀየር ትሞክሪያለሽ እንጂ እዚህ ቪዲዮ ላይ መጥተሽ አይደለም አንደኛ እሱ ነው ቆይ ቪዲዮውን ለማስቀመጥ ነው እስቲ ላውራ ማስቀመጥሽ ነገር ያስቀምጥሽና እንዴ አንደኛ እሱ ነው የራስሽ የሆነ ነገር የራስሽ የሆነ ገመና አውጥተሽ እዚህ ላይ መናገሩ ትክክል ቆይ ላውራ የማውራቱ ትክክል አይደለም ችግር ካለብኝ አንተ እንደዚህ አይነት ችግር አለብህ ብለሽ ለኔ መናገር አንደኛው እሱ ግን አሁን ያልሽው ማንነት ደግሞ ዝም ብለሽ ፈጥረሽ ከኬት ማምጥተሽ እኔ ሌላ ሰው ካወቅሽ እኔ እንጃ ከሌላ ሰው ካመጣሽ እኔ እንጃ ግን አይሆንልሽ አልጨረስኩም ቆይ ምንድነው የምትጨርሰው ነጃ መቀየር ካልቻልክ እያወራሁኝ ነው በጣም እያናደሽኝ ነው ሲጀመር እኔ የሌለብኝን ነገር አምጥተሽ እኔ ላይ ማለጠፍሽ ስህተት ነው እንደዚህ አይነት ነገር እንደማልወድ ታውቃለሽ እውነቱን አይደለ ነገር እያወራው ነው አልጨረስኩም ሲቀጥል ደግሞ እኔ ሌላ ማንነት ለእናንተ ሌላ ማንነት አሳይቼ ለካሜራ ብዬ የሚሰራው ነገር ምንም የለም ካሜራ ሲፈልግ ዝም በይ ሲፈልግ ሚዲያ ጠንቅር ብሎ ይጥፋ ምን አገባኝ እኔ ስለ ሚዲያው እኮ አሁን የመጣ ነገር ነው እኔ ለቤተሰቦቼ ሲኖር ለራሴ ብዬ ሲኖር ደግሞ ለቤተሰቦቼ ማን እንዴት መኖር እንዳለብኝ እኔ ነኝ የሚያውቀው እንጂ ማንን እንኳን አንቺ ለኔ መናገር አትችይም ምክንያቱም ቤተሰቦቼ ማንከባከብ ለነሱ ለመኖር ግዴታ ነው አላህ ለኔ አደራ እስከሰጠኝ ድረስ ያን ነገር የመወጣት ግዴታ ነው አታስመስል ኧረ ዝም በይ እስቲ ላውራ ወይኔ እኔ እኮ ስታስመስል ላውራ ነጃ እያወራሁኝ በጣም እያናደችኝ ማንነት እንዴ እኔ ካሜራ ጀርባ ሆኜ ካሜራ ፊት ሆኜ ምን የተቀየረ ነገር አለ ያለኝ በፊት የሚሰራቸውን ነገሮች ሰው እንደማርበት ብዬ የሚያደርገው ነገር እንደ እስስት እኮ ነው የምትገለባበጠው ኧረ እስስት አንቺ ነሽ ያማታል እንዴ ይኸውልሽ እኔ የሌለብኝን ነገር እኔ ላይ ስለጥፉ እንደማልወድ ታውቃለሽ እንደዚህ ነገር እንደማልሰራም ታውቃለሽ ምን ትመስላለች ወርደታ እኔ ይኸውልሽ ለኔ መናገር የምትፈልጊውን ነገር በቀጥታ ተናገሪ እኔ የሌለብኝን ማንነት አምጥተሽ እኔ ላይ መለጠፍ ግን አትችይም ለቤተሰቦቼ ማኖር ለራሴ ብዬ ነው እሺ ለአንቺ ብዬ ወይም ደግሞ ለሌላ ሰው ብዬ አይደለም ሚዲያ የራሱ ጉዳይ ነው ምን አገባኝ ስለ ሚዲያ ሰው ምናልባት ትንሽም ቢሆን እንድማርበት ብዬ ነው እንጂ የምሰራው እኔ ይሁኝ ለማለት ነው እንዴ እንደዚህ አይነት ውሸት ደግሞ ጥሩ አይደለም ምን ትመስላለች እና አሁን በቁጣ ለማካካስ ነው እና እኮ ማንነትን በቁጣ እያካካስክ ነው እኔ እንደዚህ አንቺ የምትይው ማንነት አላቅም እያልኩሽ እኮ ነው ከኔ ውጪ ሌላ ሰው የምታውቂው ሰው ካለ ንገሪ እንታወቀው ከዚህ ውጪ እንደዚህ አይነት ነገር ካሁን በኋላ እንዳትይ ችግር ካለ ለኔ መናገር አይ ባልባል አቤት ንጉስ እኮ ነው እንዴት ነው የሚቆጣው በእናታችሁ ተሳካልኝ አሁን አትናረዳ እንዴ ባልኳ ፍቅር አብዲዬ እሺ በተራሱ ስንት እንደሆነ ታውቃለች 1 2 እስቲ ቆይ 3 አሁን እጄ መጣጣው አለ እና ተሳክቶልኛል ነግሬያቸው ነበረ በቃ ወላሂ ብላይ ነግሬያቸዋለሁ ምን እንደማረግ ማለት ነው
እንደዚህ በቃ ጠይቀውና አጋጣሚው ከመጣልኝ አደርጋለሁ ሐሳቤን አሳካለሁ እና ተሳክቶልኛል እሺ ማይክሮፎንም ወደ አንሳለኝ እሺ ዜና ጨዋታ እንደማልወድ ታውቃለህ እሺ በቃ ይቅርታ ወላሂ ቢላሂ እኔ ዝም ብዬ ጀስት ሪከርድ ለማድረግ ያው አውቃለሁ ግን በቃ እዚህ ጋር ማስተላለፍ የምፈልገው ሜሴጅ ስላለኝ ነው ግን ተሳክቶልኛል አረ ሜሴጅሽ ራስሽ ላይ የጥፋ ምን ትመስላለች ተሳክቶልኛል በጣም ነው ደስ ያለኝ ባሌ በጣም ነው የምወደው በጣም ነው ማንነት ደግሞ ማለት ነው እንደው አልፈልግም እኔ አንቺ ስለማንነቴ እንድትናገሪ አልነግርም እያልኩ እኮ ነው ምክንያቱም እኔ ራሴ የሚኖርበት የራሴ የሆነ ማንነት ስላለኝ ሰው እንዳያቅልኝ አልፈልግም እንደው 2026 ቤት በጭቅጭቅና በንዝንዝ ተጀመረ አስተግፍሩላህ አውዙ ቢላሂ ሚነ ሸይጣን ረጂም ሲጀመር ሰው የሚኖረው ለራሱ ብሎ ነው እንጂ ለማንም ብሎ አይደለም ቤተሰብ ግን ከሁሉም ይበልጣል እሺ ከሁሉም ይበልጣል ከሁሉም ይቀድማል እሺ ቤተሰብ ሀገር አይደለ ሀገር ከሁሉም ከምንም ትቀርባለችና ባሊ በጣም ነው የሚወድ አልহামዱሊላህ ረብል ዓለሚን ለ2026 ላደረሰን አላ ደግሞ ልዩ የሆነ ብሬክፋስት አዘጋጅቼ ልዩ የሆነ ሀሳብ አዘጋጅቼ ተቀበል በዚህ ማንካ ማድረግ ነው እንጂ ማንካ እና ምን ተሰማ ግን ወላ እንደዛ ሲል እንዴ ነው ምንድነው ፊል ተነከስኩ እኔ ልልብኝን ነገር አምጥተሽ እንዴ እኔ ሲጀመር አንደኛ የሚሰራው ምንም ነገር ቢሆን ለሚዲያ ብዬ የሚሰራው ነገር የለም ሲጀመር ሚዲያ ላይ አሁን ቪዲዮ ስንሰራ ለምሳሌ አንቺ የሆነ ነገር ሰርተሽ እና ቪዲዮ እንስራ ብትይ ያን ነገር እኔ ራሴ ካልሰራው እንደማልወድ ታውቃለሽ ምክንያቱም እኔ ራሴ የሰራው ነገር አይደለማ የሚያሳየው ነገር ራሴ ሁሉንም ነገር አዘጋጅቼ ሰርቼ የሚያሳየው ነገር ነው ሰው እንድማርበት ስለምፈልግ ደስ የሚለው ማንንም እኮ ተነስቶ ቪዲዮ መቅረጽ ይችላል ማንንም ተነስቶ የሆነ ነገር እየሰራ ወይም ደግሞ ይሄን እቃ ከዛ አምጥቶ እዚህ አስቀምጦ እንደሰራ ማድረግ ይችላል ግን ያ ማንነቴ አይደለም አልወድም የማልወደውን ነገር ደግሞ ሰው እንድማርበት አልፈልግም ገብቶሻል አይደል እሺ በቃ ይቅርታ እንዴ ይቅርታ አፎ ይናልላ አገጫፍ አይ እኚ በላ አንድነው 26 በተቆጣጠረ ፊት አትቀበል ሲሳቅ በል ፈገግ ይሄ የውሸት እኮ ነው ትክክለኛው አረ ተወከ ለማንኛውም ይሄን ቪዲዮ ታጥፊያለሽ እሺ አንተ ካልክ አጠፋለሁ ግን ሰው ሌላ እንሰራለን ፍቅር ሰው ይማርበታል የራሱ የሆነ ሜሴጅ አለው የምንኖረው ማንንም ይውማ ለካሜራ ሳይሆን ለራሱ መኖር አለበት ብዬን ያሰብኩት ነው የትኛው ሰው ማለት እኮ መሆን ያለበት ነገር ነው አሁን በተለይ እዚህ ሚዲያ ላይ የሚሄዱ ነገሮች አሉ ለምሳሌ አንድ እንደ ፋሽን የሆነ ነገር አለ ለምሳሌ አንድ ሰው የሌለውን ነገር አዲስ መኪና ያያል እዛ ሄዶ ፎቶ ይነሳል ኢንስታግራም ላይ ፖስት ያደርጋል ከዛ የሱ ጓደኛ ወይም ደግሞ እሱን የሚያውቅ ሰው ያን ነገር የሌለው ሰው ቀልቡ እንትን ይላል ይርፋታል ያ ነገር ደግሞ ጥሩ አይደለም ምክንያቱም እኛ የሌለውን ነገር እንደሌላው አርገው ምንም እንደታልተሰጠው ባለን ማንነት እንኩራ ከዛ በቀራ ከፋሚሊያችን ጋር የምናደርገው ነገር ሪል ከሆነ ብቻ ሚዲያ ላይ ያው ውሸት ከሆነ የሚያጠራ ከሆነ እንዳይወጣ አባት ልጁ ነው ያለው ማለት ነው ልጅ ያለው እኔ ደውዬ የት ነህ ሲል የማታፍርበት ቦታ ኤግዛክትሊ ያ ለአባቱ የሚመልስለት አንተ ለሱሌማን ደውለህ ልጅ የት ነህ ካልከው ልጅ የማያፍርበት ቦታ ላይ መገኘት አለበት ማለት ነው ኤግዛክትሊ ስለዚህ ሚዲያው ላይ የምንሰራው ነገር ነገ የምናፍርበት ከሆነ እኛን ከሚያውቁ ሰዎች እናንተ እንዴት ምስጥ እንዳረጋ ሐሳብ ያያችሁ ስለዚህ እዚህ ላይ ሚዲያ ላይ የምንሰራው ነገር ምንም ይሁን ምን ሰው ባለለ ነገር አይሁን ማለት ሰው ባያስተምሩ እንኳን መጥፎ ነገር እንዳይሆን ገብቶሻል አይደል እኛን የሚያሳፍር ቤተሰቦቻችን የሚያሳፍር ነገር እንዳይሆን ስለዚህ ፈቀድልኝ ልልቀቀው ምልቀቅ ነገር ይልቀቅብሽና ታንሽ እና ወዳቻለሁ ፋሚሊ ሐሳቤ ደግሞ ተሳክቶልኛል ለምን እንዳሰብኩትም ደግሞ ይሄው በተቻለ መጠን ዲቴይሉን ለመናገር ሞክረናል እንወዳቸዋለን እናከብራቸዋለን ባለ ወደሃለው አከብራለሁ አላህ ረጅም እድሜ ጤና 26 ላይ ያሰብከውን ያቀርከውን የነየትከውን የፈለግከውን አላህ ይሙላል ሐላል የኔ አንደኛ የ2026 ፕላን ምን እንደሆነ ታውቃላችሁ እቺ አቃጣይ ሴትዮ ከራሴ ማውረድ
እዚህ ላይ ቁጭ ብላ እኮ እያቃጠለች አሁን አያችሁ ነጭ ሽበት ወጣ እንዴ አረ አልሐምዱሊላህ ምስጋና ላንተ ይሁን